ሰላም እንዴት ናችሁ? ዩቲዩበር ከሆናችሁ እነዚህ 5 አፕሊኬሽኖች ሊኖራችሁ ይገባል ማለት ነው። በመጀመሪያ ቪዲዮ ኤዲት የምታደርጉበት ካፕከት ነው ማለት ነው። ካፕከትን ፕሌይ ስቶር ላይ በመሄድ በነፃ ዳውንሎድ ማድረግ ትችላላችሁ። ሰርች ባሩ ላይ ሄዳችሁ ካፕከት በማለት ካፕከትን አውርዳችሁ መጠቀም ትችላላችሁ ማለት ነው። ካፕከትን ወደ ውስጥ ገብተን አብረን ነው እንዴት ኤዲት እንደምታደርጉ የሚቀጥለው ቪዲዮ ሰርቼ አሳያችኋለሁ። ካፕከት ስንከፍተው በዚህ መልኩ ነው የሚመጣልን። ልክ በዚህ መልኩ ሲመጣልን እኛ የፕላስ ምልክቷን በመጫን አዲስ ቪዲዮ ያዘጋጀውን ቪዲዮ ማስገባት ነው ማለት ነው። እኔ አሁን ይሄን ለምሳሌ ይሄንን ማስገባት ፈለኩኝ። እንዴት እንደሆነ አብረን እናያለን ማለት ነው። ይሄንን ቪዲዮ ካስገባን በኋላ እዚህ ጋር የተለያዩ ነገሮች አሉ። ኤዲት የሚደረጉ ብዙ እዚህ ጋር ያሉት ነገሮች ብዙ ኤዲት ይሄንን ቪዲዮ በቃ ከዚህ ወደ በጣም ቆንጆ አድርጌ ልቀይረው እችላለሁ እና በሚቀጥለው ቪዲዮ አሳያችኋለሁ ስለ ካፕከት እንዴት ኤዲት ቪዲዮ እንደምናደርግ የሚቀጥለው ቪዲዮ ሰራላችኋለሁ ማለት ነው። በሁለተኛ ደረጃ ደግሞ ዩቲዩብ ስቱዲዮ ይባላል። ዩቲዩብ ስቱዲዮ እንግዲህ ዩቲዩበር ሆናችሁ ዩቲዩብ ስቱዲዮ ከሌላችሁ ያው ምንም ማስተካከላችሁም ስለዚህ ዩቲዩብ ስቱዲዮ ሊኖራችሁ ይገባል ማለት ነው። ይሄንም ነፃ ነው። ፕሌይ ስቶር ላይ በመሄድ ፕሌይ ስቶር ላይ ዩቲዩብ ስቱዲዮ ብላችሁ ሰርች በማድረግ ቀጥታ ይመጣላችኋል። ዩቲዩብ ስቱዲዮ ማለት ይሄ ነው ማለት ነው። ወደ ውስጥ ደግሞ ገብቼ ምን እንደሚያደርግልን አሳያችኋለሁ ማለት ነው። ቀጥታ ወደ ውስጥ እንግባ። ይሄ አፕሊኬሽን ሊኖራችሁ ይገባል። ይሄ አፕሊኬሽን ማለት የራሳችሁን ቪዲዮ እዚህ ጋር እያንዳንዱን ነገር የምትከታተሉበት ነው። ሰዓታችሁን እያንዳንዱን ነገር ማለት ነው። እዚህ ጋር በከፍትላችሁ ቪዲዮዎቻችሁን የገባችሁ የምትከታተሉበት ምን ያህል እይታ እንዳለው ምን ያህል ሾርት ብትሉ ላይ ብትሉ እያንዳንዱን ነገር የምትከታተሉበት ነው ማለት ነው። ስለዚህም ማብራሪያ በሌላ ጊዜ ውስጡ ምን እንዳለው እያንዳንዱን ዲቴል ገብቼ በደንብ የማውቀውን አሳውቃችኋለሁ ማለት ነው። የኔ ውድ ቤተሰቦች በመቀጠል ወደ ሶስተኛው አፕሊኬሽን እንሄዳለን። ፒክስላብ ነው ማለት ነው። ፒክስላብ ይሄንንም ለምን ይጠቅመናል መሰላችሁ? የዩቲዩብ ተምኔል ለመስራት ፕሮፋይል፣ ተምኔል፣ ሎጎ የፈለጋችሁትን ነገር የምትሰሩት በዚህ አፕሊኬሽን ነው ማለት ነው። የፈለጋችሁትን ፎቶ ማቀናበር የምትችሉት በዚህ ነው። ተምኔል ሲባል እንግዲህ ሰምታችሁ ታውቃላችሁ። የዩቲዩብ ቪዲዮ ፊት ለፊት ላይ የሚመጣው ርዕሱ ማለት ነው። ርዕስ ተጽፎ ፊት ለፊት ላይ የሚመጣው እሱ ነው ማለት ነው። እሱ የሚሰራው በዚህ ነው። ይሄንንም አሁንም ፕሌይ ስቶር ላይ በመሄድ ማውረድ እንችላለን። ፒክስላብ ይባላል ማለት ነው። አፕሊኬሽኑ ይሄ ነው። እኔ ኦሬዲ ስላወረድኳቸው ኦፕን ነው የሚለው፣ ለእናንተ ግን እንደዚህ ሳይን አፕ ነው የሚላችሁ ማለት ነው። ስለዚህ ይሄን በማውረድ ወደ አጠቃም ትችላላችሁ። ወደ ውስጥ ገብቼ ላሳያችሁ ስለ ፒክስላብ ማለት ነው። ልክ ፒክስላብ ስትከፍቱት እንደዚህ ነው የሚመጣላችሁ። ስለ ፒክስላብ ከዚህ በፊት ሰርች አለው። ስለ ፕሮፋይል እና ስለ ተምኔል አሰራር ቪዲዮ ሰርች አለው። ገብታችሁ ማየት ትችላላችሁ ማለት ነው። አሁን እዚህ ጋር እንደዚህ ሲመጣልን እኛ ነን ማለት ነው የምንቀያየረው የፈለግነው። እዚህ ጋር 3 ነጠብጣቡ ጋር በመግባት የምንፈልገውን ሳይዝ መምረጥ ነው ማለት ነው። እዚህ ጋር እንደዚህ በመግባት የዩቲዩብ ተምኔል፣ የዩቲዩብ ፕሮፋይል፣ የዩቲዩብ እያንዳንዱን ነገር እስከ ፌስቡክ፣ ጉግል የሁሉም ነገር እዚህ ላይ አብሮ አለ ማለት ነው። ስለዚህ ይሄን አፕሊኬሽን አጠቃቀሙን በሌላ ቪዲዮ ደግሞ እመጣለሁ። በአራተኛ
ደረጃ ደግሞ ስክሪን ሪኮርደር። አሁን እኔ የምጠቀመው በስክሪን ሪኮርደር ነው። በዚህ ስክሪን ሪኮርደር ቪዲዮዎችን የምሰራው ማለት ነው። ቀጥታ ቪዲዮ መስራት የማትፈልጉ ማለትም ስክሪን ላይ በካሜራ ቁጭ ብላችሁ መስራት የማትፈልጉ በዚህ ስክሪን ሪኮርድ የፈለጋችሁትን ነገር ሪከርድ በማድረግ መፖሰት ትችላላችሁ ማለት ነው። ይህም እያንዳንዳችሁ እዚህ ጋር ያሉት ማሳያችሁ አፕሊኬሽኖች ነፃ ናቸው። ምንም ክፍያ የሚጠይቁ አይደሉም ማለት ነው። አሁንም ይህን አፕሊኬሽን ፕሌይ ስቶር ላይ በመሄድ ሰርች ባሩ ላይ በመሄድ ስክሪን ሪኮርደር ብላችሁ ሰርች በማድረግ ታገኙታላችሁ። በጣም ብዙ አይነት ስክሪን ሪኮርዶች አሉ። እኔ ግን የምጠቀመው ይሄኛውን ነው። እኔ የምጠቀመው ይሄን ሪኮርደር ነው፣ ስክሪን ሪኮርደር ነው። እናንተ ግን ምናልባት የተለያየ ሊሆንባችሁ ይችላል እንጂ የፈለጋችሁትን ማውረድ ትችላላችሁ ማለት ነው። እኔ የምጠቀመው በጣም የጠቀመኝ ስክሪን ሪኮርደር ይሄ ነው ማለት ነው። ይሄንን ዳውንሎድ በማድረግ መጠቀም ትችላላችሁ ማለት ነው። ስለዚህ እኔ ኦልሬዲ ስላወረድኩት ኦፕን ነው የሚለኝ። ሪኮርደር አፕሊኬሽን ወደ ውስጥ እንገባለን ማለት ነው። እንደምታዩት አሁን ላይም ሪከርድ የማደርገው በሱ ነው ማለት ነው። ኦኬ ይሄ እስከዛሬ ስክሪን ሪከርድ የማደርገው በዚህ ነው። ኦኬ አሁንም ስክሪን ሪከርድ እያደረኩበት ነው። እናንተ ስክሪን ሪከርድ ካላረጋችሁበት በዚህ በራሱ እዚህ ጋር ይመጣላችኋል ማለት ነው። እሱን በመንካት ስክሪን ሪከርድ ማድረግ ትችላላችሁ። ወደ አምስተኛው እና ወደ መጨረሻው የአፕሊኬሽን እንሄዳለን ማለት ነው። ይሄ አፕሊኬሽን ቮይስ ሪከርደር ይባላል። ድምጻችሁን ሪከርድ የምታደርጉበት ማለት ነው። ይሄ ቮይስ ሪከርደር እንግዲህ አንድ ነገር ምንም ማይክ ሳይኖራችሁ በዚሁ ድምጻችሁ ቆንጆ አድርጋችሁ ስክሪን ቮይስ ሪከርድ ማድረግ ትችላላችሁ ማለት ነው። ወደ ይሄንንም ፕሌይ ስቶር ላይ በመግባት ቮይስ ሪከርደር በማለት እዚጋ ሰርች በማድረግ በጣም ብዙ አይነት አሉ። እኔ ግን የምጠቀመው ይሄኛውን ነው ማለት ነው። ኦኬ ይሄን ነው የምጠቀመው። እናንተ የፈለጋችሁትን አውርዳችሁ መጠቀም ትችላላችሁ። ቀላል ነው ማለት ነው። ወደ ቮይስ ሪከርደሩ ወደ ውስጥ ስገባ በዚህ መልኩ ይመጣልኛል ማለት ነው። ይሄው እናንተ የሚጠበቅባችሁ ማስጀመር ብቻ ነው። ቀጥታ ስትገቡ እንደዚህ ይመጣላችኋል። ማስጀመር ብቻ ነው የሚጠበቅባችሁ። ስለዚህ ነው ውድ ቤተሰቦች በዛሬው ቪዲዮዬ ስለነዚህ 5 አፕሊኬሽኖች የቻልኩትን ያክል ለማስረዳት ሞክሬያለሁ። የሚቀጥለው ደግሞ ውስጣቸውን በደንብ ገብቼ እያንዳንዳቸው ምን እንደሚያደርጉ በደንብ አስረዳችኋለሁ ማለት ነው። የዛሬ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙኝ። በጣም አመሰግናለሁ።